እንኳን ለ2018 የአንድ ጀንበር የችግኝ ተከላ ስርዓት በሰላም አደረሳችሁ። ከዚህ በመቀጠል ምንድነው ያለው ዛሬ አጠቃላይ የመንግስት ሰራተኛውና የሀገር መከላከያ ሰራዊት በተመሳሳይ የወረዳው የጸጥታ መዋቅር የችግኝ ተከላ ስርዓቱን ያስኬዳልኝ። ይህን ችግኝ ተከላ አስመልክቶ መክፈቻ እንዲያደርጉልን የምንጋብዘው የተከበሩ አቶ በጋሻው ይመር የአለፋ ወረዳ ዋና አስተዳዳሪ፣ የተከበሩ አቶ ካሳዋቸው የአለፋ ወረዳ አደረጃጀት ዘርፍ ኃላፊ፣ የተከበሩ አቶ በላዩ እንደለለ የአለፋ ወረዳ ፖለቲካ ዘርፍ ኃላፊ፣ የተከበሩ ፖሊስ ዋና አዛዥ ኮማንደር አለሊ መግባ፣ የተከበራችሁ የወረዳችን አመራሮች፣ የተከበራችሁ የወረዳና የቀበሌ ባለሙያዎች እንዲሁም የመከላከያ ሰራዊት አባሎቻችን፣ ጥሪ የተደረገላችሁ የህብረተሰብ ክፍሎች እንዲሁም በተጨማሪ ከዞን የመጣችሁ ደጋፊ ባለሙያዎቻችን ክብራትና ክብራን፣ በመጀመሪያ ለሀገራችን ለኢትዮጵያ አረንጓዴ ልማትና ለወደፊት ትውልድ ብሩህ ተስፋ ታሪካዊ ለሆነው ለ8ኛ ጊዜ ለሚከበረው የአንድ ቀን ብሩህ ተስፋ ለሆነው የችግኝ ተከላ መርሃ ግብር እንኳን በደህና መጣችሁ ለማለት እወዳለሁ። በመቀጠል ዛሬ የምንተክላት እያንዳንዷ ችግኝ ለምድራችን ህይወት፣ ለአየራችን ጥራት፣ ለአፈራችን ለምነት የምንሰጠው ታላቅ ዋስትና ነው። በተጨማሪ ዛሬ የምናፈሰው ትንሽ ላብ ለሀገራችን ከአየር ንብረት ለውጥ አደጋ የሚታደግ የውሃ ምንጮቻችንን የሚያጎለብት ለአካባቢያችን አዲስ ውበት የሚያበስር ታላቅ አሻራ ነው። የአንድነታችን የህብረታችን እና ለአካባቢያችን ያለን ቁርጠኝነት የሚያሳይ ትልቅ ማረጋገጫ ነው። ስለሆነም በፍቅርና በደስታ እንትከል፣ እያንዳንዱን ችግኝ በጥንቃቄ በተስፋ እንትከል በሚል መሪ ቃል በ19 የተከላ ሳይት እናከብራለን። ስለሆነም እንግዲህ በወረዳ ደረጃ የምናከብረው በአጸደ ማርያም ቀበሌ ድንጋይ ጎረስ ተፋሰስ ሲሆን በተፋሰሱ ውስጥ በ24.5 ሄክታር የሚካሄድ ይሆናል። በዚሁም የሚተከሉ ችግኞች እስከ 245,360 ችግኞችን እንተክላለን። በሀገር አቀፍ ደረጃ በአንድ ቀን ጀንበር የችግኝ ተከላ ፕሮግራም ዘአጸደ ማርያም ጨምዘን አካባቢ ነው የምንገኘው በጋራ። ከዛ አኳያ የተከበራችሁ ሁሉም የወረዳችን የመንግስት ሰራተኞች፣ የተከበራችሁ የወረዳ አመራሮች፣ የተከበራችሁ የመከላከያ አመራሮች እና አባላት፣ የተከበራችሁ የሃይማኖት አባቶችና የሀገር ሽማግሌዎች እንዲሁም በችግኝ ተከላ ፕሮግራሙ በዚህ ጥሪ ተደርጎላችሁ እዚህ ፕሮግራም እየተካፈላችሁ ያላችሁ ልዩ ልዩ የህብረተሰብ ክፍሎች በቅድሚያ ለዚህ ቀን እንኳን በጋራ ያደረሰን ማለት እፈልጋለሁ። በመቀጠል ዋናው የዚህ ፕሮግራም ዓላማ የአንድ ቀን ጀንበር የችግኝ ተከላ ዋነኛው ዓላማ ምንድነው? ሀገር አቀፋዊ በሆነው ዋናው የችግኝ ተከላ ፕሮግራም ላይ ሁላችንም አሻራችን አስቀምጠን የተተከለውን ችግኝ እንዲጸድቅ የማድረግ ዋናው ዓላማ ያደረገ ነው ማለት ነው። የአየር ንብረት ለውጥ አለ። እሱን ለውጥ ተከትሎ ችግኝ በተከልነ ቁጥር የአየር መበከልና ሌሎች ችግሮችን እየቀረፍን እንሄዳለን ማለት ነው። የአንድ ቀን የችግኝ ተከላ ጀንበር በይፋ የተጀመረ መሆኑን አመስራለሁ። አመሰግናለሁ።